السلام عليكم ورحمة الله يا دار سلام بر ዩቲዩብ ቤተሰቦች እንደናችሁ ሰላም ናችሁ? ዛሬ ደስ የሚል አዲስ ነገር ይዘን ተገኝተናል ማለት ነው። ምንድነው እሱ? ጀዋላችሁ ላይ ድምጽ አይሰማም ካላችሁ ማለት ነው፣ በቪዲዮ ይሁን እንዲሁም በአውዲዮ ይሁን ማለት ነው፣ እንዲሁም ስልክ እያወራችሁ ይሁንም ድምጽ አይጨምርም አይሰማም ላላችሁ እንዴት አድርጋችሁ በራሳችሁ በስልካችሁ መስተካከል እንደምትችሉ ማለት ነው። ያለ ምንም ያለ አፕ ማለት ነው፣ በራሳችሁ መስተካከል እንደምትችሉ ማለት ነው አሳያችኋለሁኝ። ከዚያ ደግሞ ላይክ ሼር አትርሱ ማለት ነው። እንዲሁም ወደ ሌሎቹ ማለት ነው ሼር በማድረግ አጅሩን ተከፋይ እንድትሆኑ ማለት ነው። ምናልባትም ሌሎቹም እንዲህ የገጠማቸው ችግር ሊኖር ስለሚችል ኢንሻአላህ ሼር እንድታረጉላቸው ማለት ነው። አሁን ወደ ሴቲንግ ላይ እንገባለን ማለት ነው። ሴቲንግ ላይ እንገባለን እዚህ ጋር እዚህ ማለት ነው ضبط የሚለው ማለት ነው። ضبط የሚለው እዚህ ጋር ሴቲንግ ላይ ማለት ነው። እናንተም ሴቲንግ ላይ ትገባላችሁ፣ ወደ ታች ወረድ ታረጉና ማለት ነው። እዚያ እምካንያ አልወስድ የሚለው እዚህ ጋር ችን ማለት ነው አንዴ ጫን ታረጋላችሁ ማለት ነው። ከዚያ ይችን ማለት ነው ይችን ተህሲናት ሰምዕያ የምትለው ማለት ነው። ይችን አንዴ ጫን በማድረግ ከዚያ እንዲህ ሆነ ይመጣል ማለት ነው። አሁን እንግዲህ የኔ ስልክ አሁን ድምጹን ይሰራል። አሁን በዩቲዩብ ላይ ገብተን ቼክ እናደርጋለን ማለት ነው። አሁን ዩቲዩብ ላይ ገብተን እስኪ እንስማ። አሁን እየተሰማ እንደሆነ ሰምታችኋል ማለት ነው። ኦኬ ሄደን እንዝጋውና ከዚያ ይሰማ ወይ ሳይሰማ ተመልሰን ዩቲዩብ ላይ እንገባለን። አሁን ድምጹ እንዳይሰማ አድርጌዋለሁኝ ማለት ነው። ከዚያ ዩቲዩብ ላይ አሁን ዩቲዩብ እየሰራ ነው፣ ነገር ግን ድምጽ የለም። እዚህ ጋር ቢጨምር ይኸው የለም፣ በቃ ቢቀንስም አይቀንስም፣ ቢጨምርም አይጨምርም፣ እንዲሁኑም በቃ አሁን ሰው ሲደውልኝም በቃ ምንም የሚሰማ ነገር የለም። በቃ ጸጥ ረጭ ነው ማለት ነው። ስለዚህ ይሄን ነገር መፍትሄው በራሳችን እዚሁ ገብተን እናስተካክላለን ማለት ነው። እንዲህ ከገጠመን እዚህ አሁን እንደ አሳየዋቸው ማለት ነው። አሁን ይችን በርታ ከሆነች አይሰማም ማለት ነው። ይችን ገብተን እናጠፋለን ማለት ነው። ይችን ካጠፋን እንግዲህ ይሰራል፣ ወደ ነበረው ይመለሳል ማለት ነው። ነገር ግን ይቺ ከበራች ማለት ነው፣ ይቺ ከበራች አይሰራም፣ ሁሉንም ምንም በቃ የሚሰራው ነገር የለም ማለት ነው። ደወል ቢሆንም ቪዲዮ ልታይ ፈልጋችሁ ይሆንም አውዲዮ ቢሆንም ምንም የሚሰማ ነገር የለም፣ ሁሉም ዝግ ይሆናል ማለት ነው። ይችን መዝጋት አለባችሁ ማለት ነው። ይችን እንዳትከፍቷት። ይሄንን ይመስላል። ኢንሻአላህ በሌላ ደግሞ ለእናንተ ይጠቅማል የምንለው ነገር ይዘን እንመጣለን ኢንሻአላህ። ሼር እና ላይክ እንዳትረሱ ማለት ነው። ቤተሰብም እንድትሆኑ እንጋብዛለን።